لا حول ولا قوة إلا بالله حبيبي አንተ የምትጨቀጭቀውን የማቻ ጊዜ የለኝም። ለማንኛውም በሰላም ከመጣህ እና በሰላም ላይክ አድርግ፣ ሰብስክራይብ አድርግ፣ ቤተሰብ እንሆናለን። ግን እንደዚህ ያለ ነጃሳ ነገር ሁለተኛ ላታወራ ማለት ነው። ነጃሳ የምታወራ ከሆነ አልፈልግም። ፌስታል ለመሸጥ በጧት ትትለኝ በጣም ነው እንትን ያልኩት። እንዴት የሰው ልጅ ሰውን የሚጠቅም ነገር አድርጉ፣ ብሉ፣ ጠጡ፣ ለሰዎች ጥቀሙ፣ ለሰዎች በህይወታቸው ካሉ ድረሱ ይባላል። አንተ ግን ፌስታል ይዘህ መጣ በጧቱ ማስታወቂያ አልክ። አንተ ታውን ያልናገርም አራት ተናግረኝ በጧቱ ዛሬ ሞት ነገ ሞት